አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘምዘም ዩቲዩብ ተከታታዮች እንዴት አላችሁ? ሰላም ነን? በጣም ሰላም ነን አልሐምዱሊላህ። እንዴት አላችሁ? እንዴት እስቀርማችኋል? እንዴት አላችሁ? እኛ አለን አልሐምዱሊላህ። ዛሬ እንግዲህ ማለት ነው የመጣሁት የመዳም ቅመሞች ወደ ኢትዮጵያ ስትገቡ አረብ ሀገር ላይ ብዙ መቆየት አለብን ወይንስ የለብንም? ስንመጣስ እንዴት ሆነን እንምጣ? ምን ይዘን እንምጣ? ወይ ደግሞ ምን ያክል ጊዜ ብንቆይ የተሻለ ይሆናል? እንዲሁም ደግሞ ለማን መኖር እንዳለብን በቃ የተለያዩ ርዕሶችን እያመጥቻለሁ። የዛሬው ነካ አረገውና እናንተ ጥያቄ ካላችሁ በጥያቄያችሁ መሰረት ሌላ ጊዜ የምመለስበታለሁ ማለት ነው ኢንሻአላህ። ዛሬ እንግዲህ እኔ ያው ብዙ አመት ተመቆየት የማንጻር ስደት ማለት ነው። ከዛ መልስ መቆየት ምን ያክል ጉዳት ወይም ጥቅም እንዳለው ከዛ ስመጡ ምን ያክል ጉዳት ወይም ጥቅም እንዳለው እዚህም አገር ላይ ምን ያክል አገር መኖር ይሻላል ወይስ ደግሞ ስደት መቆየት ይሻላል ምናምን የሚሉትን አነሳላችኋለሁ ከራሴ ልምድ ተነሳ ማለት ነው። እንግዲህ ውዶችዬ ተኔ ካየሁት አንጻር ማለት ነው እንደው አረብ ሀገር ቆይታችሁ ስትመጡ እንደው በአላህ እንጃ በቃ ልመናም ጭምርት ነው ሼል ላይ ሆነ ሌላ ነገር ላይ እቃ አትግዙ ብራችሁን ይዛችሁ ነው እዚህ ምንም ነው የማይጠቅማቸው ላይ ምንም በቃ ካርጎ ማድረጊያው ወይም ደግሞ ምን ማምጫው ምናምን ነው እንጂ ሌላ የሚጠቅም ነገር የለውም። ምንም ነገር እንዳታመጡ ምንም እቃም ብትሉ ዝሞቷል ሁሉና ባየው እንደዚህ ብትባሉ ማሰማም እንደው ከመቶ አንድ እንኳን ቢሰማ ነው እንጂ አይሰማም። ምክንያቱም እኔም እዛ ሁኔ እንደነበር የሚነግረኝ አጥቼ ሳይሆን የኔ አለመስማት ነበር። እስቲ ቀረብ አድርገው ማይክ ስለሌለ ምናልባት ይሰማል አይሰማም አላውቅም። እናላችኋለሁ ልጆችዬ ምንም ይዛችሁ እንዳትመጡ። ሌላው ደግሞ እንደው በአላህ እዛ ሆናችሁ የሚደውልላችሁ የሚጠይቃችሁ ምን ምናምን የሚላችሁ ሁሉ ዘመዳችሁ አይደለም ማለት ነው። ለሱ ለከሌ ስንል ለራሳችን እንኳን የማናደርገውን ለከሌ የምንኮትተው ነገር ማለት ነው። እሱ ይቅርባችሁ፣ በጣም ቢቀርባችሁ የተሻለ ነው። የሚጠቅማችሁ ዘመዳችሁ ምናችሁም ብራችሁ ነው ከአባትና ከእናት በስተቀር ማለት ነው። እና ደግሞ በቻላችሁ ታቅም እንደው ብዙ አትቆዩ። ብዙ መቆየት ራስን ማጣት ነው። እዛ ሀገር ስትመጡ ስራው ይጠፋባችኋል፣ ሰው ይቀየርባችኋል፣ ሀገር ይቀየርባችኋል፣ ብዙ ነገሮች ይቀያየሩባችኋል ማለት ነው። እና በቻላችሁት መጠን አረብ ሀገር አትቆዩ ማለት ነው። ልላችሁ የሚፈልገው ብር እህት፣ ወንድም፣ ጎረቤት፣ ዘመድ ምናምን የሚለው ማንም አይጠቅማችሁ ማለት ነው። እንደውም ብር ይዛችሁ ተለላችሁ ብር ተለላችሁ የለንም ብላችሁ ታላችሁ ማለት ብዙ አመት ስንቆይኛ ብዙውን ጊዜ ወይ የሆነ ህገ ወጥ ቦታ ነው የምንገዛው አብዛኞቻችን ማለት ነው። ከስንት አንዳንድ በስተቀር ወይ የሆነ ህገ ወጥ ቦታ ነው የምንገዛው። ብቻ የሆነ ወለ ቤተሰብ ቤት ነው የምንሰራው ምናምን። ለቤተሰብ ባይዘው ማድረግ ጥሩ ነው ያስደስታል። ግን ራስን ይዞ ቢሆን የተሻለ ነው ወላሂ። ብር መስጠት አይደለም ሰው ያልተለለው ብር ሊሰጣችሁ አይችልም ምናምን። ግን አይዞሽ በርቺ ይሄ ቢሆን እንዲህ ነው ብሎ ሀሳብ የሚሰጣችሁ ወላሂ አታገኙም ማለት ነው። ከቻላችሁ እንደውም በሀሳብ መስጠቱ ቀርቶ ቢያንስ በዝምታ እንኳን የሚተባበራቸው ሰው ታገኛችሁ እናንተ እድለኛ ናቸው ማለት ነው። የሆነ ነገር እንዲህ ላደርገው ነበር ብላችሁ እኔ አላቅም ምን አቅልሻለሁ አንቺ ታውቂያለሽ ሀሳብ በቃ እዚህ ሀገር ስትመጡ ሰው ነው የሚያስፈልጋችሁ ማለት ነው። ሰው ስላችሁ ይሄ ቢሆን እንደዚህ ነው አማካሪ ማለት ነው። ይሄ ቢሆን እንደዚህ ነው፣ ይሄን እንደዚህ ብታደርገው የተሻለ ነው ምናምን ማለት ነው የሚላችሁ ሰው ነው የሚያስፈልጋችሁ ማለት ነው። ያንን የሚላችሁ ግን አበደን አታገኙ ማለት ነው እናንተ። ስለዚህ በቻላችሁት መጠን እኛ አብዛኛው እናስተምራለን፣ የሚማር ካለ እናስተምራለን። ወንድምነት አላችሁ ትድራላችሁ ምናምን አብዛኛው እህቶች እንኳን ያው ተሰዳጅ ላይ ማለት ነው። እና ግን ስትመጡ ግን እንኳን ዋጋ ከፈላችሁላቸው ቀርቶ በቃ እነሱ ላይ ሸክም እንደ ሸክም አድርገው ነው የሚያቸው ማለት ነው። በራሳችሁ ገንዘብ እንኳን የሆነ ነገር አድርጉልኝ ብትሏቸው ላያደርጉላችሁ ሁላ ይችላል ማለት ነው። ግን ደግሞ እዛ ሀገር ስንመጣ ወይ የሆነ ቦታ ገዝተናል ብለን ወይ የሆነ ነገር አድርገናል ብለን እንመጣና እዚህ ላይ ስንመጣ ምንም የለንም ማለት ነው። እና በጣም ነው የሚሰማችሁ፣ ራሳችሁን ታጣላችሁ። በቃ እድሜያችሁን አታችሁ ነው የምትመጡት፣ በተለይ ብዙ መቆየታችሁ ስትመጡ ማለት ነው። እና በቻላችሁት መጠን ራሳችሁን ያው ስራ ጀምሩ እንደመጣችሁ ቶሎ
በእርግጥ እዛ ሀገር ሆናችሁ እዛ ሀገር ስራ ለመጀመር በጣም ይከብዳል። ለምን አትሉ? እዛ ሀገር 1 ወር ሰርቼ ይሄን ያህል ብር አገኘ ነበር። እዛ ሀገር ግን በወር በሳምንት የምታገኙትን እዛ ሀገር በ1 ወር የምታገኙትን እዚህ በአመት ላታገኙት ትችላላችሁ ማለት ነው። እና ብቻ ከባድ ነው። ሌላው ደግሞ ጓደኛ ማለት ነው። ጓደኛ ጥሩ ነው ግን በጣም ጥሩ ነው ጓደኛ። ግን ጓደኛ ለእናንተ ጓደኛ የሚሆኗችሁ በእናንተ ስታንዳርድ እስካሉ ድረስ ነው። ለምሳሌ እኔ ስራ ካለኝ አንቺ ጓደኛ ስራ ካለላት ስራ ነው ስራ የሆነ ነገር ሲፈልጋችሁ ማለት ሁሉም ጊዜ እንደራስ የሆነ ጓደኛ የሚያስፈልግበት ነገር ሊኖር ይችላል። ቤተሰብ የሚያስፈልግበት ነገር ሊኖር ይችላል ምናምን አይደለም። ያንን በዛን ሰዓት ማለት ነው እሷ አታውቃችሁም ማለት አላውቃችሁም ወይ ማን ነው ሰው አይነት እንደመሰለ እና ለምሳሌ እኔ ስራ ካለኝ ስራ ያለላ ጓደኛዬን አርቃታለሁ። ብዙ እኮ ዋጋ ከፍላልኛል ለኔ ማለት ዋጋ ከፍሎልኛል ማለት አንድ ሰው ብር ሰጥቶኛል ወይ ምናምን አይደለም። በሀሳብ መቀየር ራሱ ለኔ ዋጋ መክፈል ማለት ነው። ወይ ደግሞ አንቺ ትዳር ይኖርሽና ወይ እኔ ትዳር ይኖርኝና ሌላው ትዳር አንቺ ጓደኛ ትዳር ታለላት ማለት ነው። ትዳር ከሌላት ለምሳሌ እኔ ጓደኛዬ ብዙ ነገር ያሳለፍነው ወይ ያሳለፍነው ማለት እንዳልኳቸው ነው። በገንዘብ አይደለም ምናምን በሀሳብ ሊሆን ይችላል። ሀሳብ ሊሆን የሆነ ሰበብ ፈልጋል። በቃ ሁሉም ነገር በልክ ነው መሆን ያለበት። ጓደኛ ነገ እንደምትሄድ አውቃችሁ መሆን ያለበት ጓደኛ ስትይዙ ማለት ነው። ዘመድም ቢሆን የሆነ ሰዓት እንደሚርቃችሁ አስባችሁ ራሳችሁን ለማጠንከር ሞክሩ። ግን አይሆን ማለት ልምዱ ታላችሁ ቢያንስ ብታደርጉት ልምድ ብታደርጉት ነው የምላችሁ። ይሰማል አይሰማም አላውቅም። አይከለኝም እስቲ ኢንሻአላህ ማይክ አስተካክላለሁ ማለት ነው። እና ጥያቄ ካላችሁ ሀገር ላይ እንዴት ነው በቃ ሀገር በሀገር ዙሪያ ጥያቄ ካላችሁ ጠይቁ መልስላችኋለሁ እናላችኋለሁ። ሁሉንም በገደብ አድርጉት። ጓደኛው ካላችሁ የሆነ 2 ጓደኛ ወይ አንደኛይቱ ትዳር ከያዘ አንደኛይቱን ጭራሽ ሁላ በደለኝ ጥላት አድርጋ ነው የምትይዛት ወይም ደግሞ የተሻለ ህይወት አላት ያችን በቃ እንደሌላ ነገር አድርጋ ነው የምታያት ምናምን በቃ የሆነ ጓደኛም መቻል አልጠላም። እሷ በቃ እንደኔ ማለት እኔ አንድ ሰው ስትወዱ እኔ እንደኔ ማለት ነው ተተጎዳሁበት አንፃር ጓደኛ ነኝ ብዬ ታልኩ በቃ ለራሴ የምነግረው ነው ለራሴ የምሰድበው ለራሴ የምመክረው ምናምን ብለው ለጓደኛ ብላት የማትከፋ ወይ ደግሞ ልክ እንደኔ እንደራሴ አርጋያትና ያቺ ጓደኛ እንደ ሁሉም ማለት በቃ በወደ የሚሰማኝን ስሜት ሁሉ ለጓደኛ አወራታለሁ ወይም ደግሞ ታወራታላችሁ ማለት ነው። ስለዚህ የሆነ ሰዓት እናንተ እንትን ስትላችሁ በጣም ይሰማችኋል። ልባችሁ ከመሰበሩ በፊት ተጠንቀቁ ለማለት ነው። እና ገንዘባችሁን ያዙ። ተራው ሀገር ስትመጡ ማንም ዘመድ የለንም። ተቻልን እንደውም ጥላት ገዝተናል በብራችን ማለት ትችላላችሁ። ለምን ስትሉኝ እዛ ሆናችሁ ተረዳችሁ ሰው ምናምን እዚህ ስትመጡ አይደለም መርዳት የእናንተ እንትን ሲቀርባችሁ ይመስለኛል። ብቻ ብዙ ነገር ይኖረዋል። ለማንኛውም እቃ ኮተት አታብዙ። ኮተት ምንም አይጠቅም። ተቻላችሁ ቤት ተሰራችሁ መቼም ህጋዊ ትንሽ ሊከብድ ስለሚችል ህጋዊ ቢሆን ጥሩ ነው። ባይሆንም እንኳን ሊቆጥ ቢሆን የሆነ ተመንገዱ አንጻር ምናምን አይታችሁን ቀድሳችሁ ብትመጡ ደስ ይለኛል። ቤት ማለት ኩርፊያ መፍጃ ነው ምናምን እንደገና ደግሞ ጓደኛ ጋር ሆነ ሰው ጋር የጋራ ወይ ደግሞ አብራችሁ መስራት ምናምን እንዳታስቡት ማለት ነው። እንዳልኳችሁ ነው። የሆነ ሰዓት ይጣላችኋል። የሆነ ሰዓት የሆነ ነገር ከፍታለ ሀታ እንኳን ገንዘብም አይደል ምንም አይደል ሰው እንኳን አውቆት እዛ ሰው ጋር የሆነ ነገር መቼም ኢትዮጵያ ላይ ሰው በሰው ነው የሚሰራ ምናምን ነገር ብቻ ብዙ ነገሮች ያለው ጉዶችዬ እና ስራ ጀምሬያለሁ ደግሞ በዛው ማለት ነው። ያው ጥበቃ ነው ስራ አይደለም ትላላችሁ ማለት ስራ ምንም የለም። የምትመለከቱት ነው። ወሎ ኮምቦልቻ ላይ ማዘዝ የምትፈልጉ ሰው የታላችሁ እዛዙ እናደርሳለን። የትራስ ልብስ ፍራሽ፣ የትራስ ልብስ፣ መጋረጃ ምናምን ማለት ነው። እንደምትመለከቱት ነው። ቀላሳያ እንደምትመለከቱት ፍራሽም አለ። ያንን ማዘዝ ትችላላችሁ። በኮምቦልቻ ካላችሁ እናደርሳለን። ባይ ሰላም አለይኩም ወራህመቱላሂ ወበረካቱ።